ሰላም ጤና ይስጥልኝ የተከበራችሁ ተማሪዎች እንደምን አረፈዳችሁ፣ እንደምን ሰነበታችሁ? እኔ ደህና ነኝ እግዚአብሔር ይመስገን። በዛሬ የትምህርት ፕሮግራማችን ይዤላችሁ የቀረብኩት ሀገር በቀል እጽዋት የሚል ነው። እንግዲህ ትናንትና ከትናንት በስቲያ በለቀቁላችሁ ቪዲዮ ላይ ስለ እጽዋት እና ስለ እጽዋት አይነቶች አይተናል። ዛሬ ደግሞ ሀገር በቀል እጽዋት ማለት ነው ማለት ነው። ሀገር በቀል እጽዋት የምንላቸው እነማን ናቸው? እንግዲህ ሀገር በቀል እጽዋት ማለት ነው በአንድ ሀገር ላይ ብቻ የሚገኙ እጽዋት የእጽዋት አይነቶች ሀገር በቀል እጽዋት ብለን እንጠራቸዋለን። ለምሳሌ በኢትዮጵያ ብንመለከት መገኛቸው በአንድ ሀገር ብቻ በአንድ ሀገር ብቻ የሆኑ እጽዋቶች ምን ይባላሉ? ሀገር በቀል እጽዋት ይባላሉ ማለት ነው። ስለዚህ እነዚህ ሀገር በቀል እጽዋቶች መገኛቸው በአንድ ሀገር ብቻ የሆኑ ሀገር በቀል እጽዋት ሲሆኑ በኢትዮጵያ ላይ የሚገኙ በኢትዮጵያ ውስጥ ብቻ የሚገኙ ሀገር በቀል እጽዋት እንደማናቸው ስንመለከት ዝግባ፣ ኮሶ፣ የአበሻ ጥድ፣ ግራር ዋንዛ የመሳሰሉት የእጽዋት አይነቶች በኢትዮጵያ ብቻ የሚገኙ የእጽዋት አይነቶች ስለሆኑ ምን ተብለው ይጠራሉ? ሀገር በቀል እጽዋቶች ተብለው ይጠራሉ ማለት ነው። ከዚህ በመቀጠል የደን ጥቅም ደን ማለት ነው። በተለያዩ ደረጃዎች ስለተማራችሁት እሱን የምታውቁት ነው የሚሆነው። ዛሬ ግን የምናየው የደን ጥቅም። ደን የተለያዩ ጠቀሜታዎች አላቸው። እነዚህ የተለያዩ የደን ጠቀሜታዎች ብለን የምንጠራቸው እነማን ናቸው የሚለው ስንመለከት አንደኛው የአፈር ለምነትን ያዳብራል። የአፈር ለምነትን ያዳብራል። ይህ አንደኛው የደን ጥቅም ነው። ሌላኛው ለዱር ሰው መጠለያነት፣ ለዱር እንስሳት መጠለያነት፣ ለዱር እንስሳት በመጠለያነት የሚያስችል የሚያገለግል ነው ማለት ነው። ሌላኛው የደን ጥቅም የተፈጥሮ ሚዛን ለመጠበቅ የተፈጥሮ ሚዛን ለመጠበቅ ደኖች አስፈላጊ ናቸው። እንዲሁም የዓለም የሙቀት መጠን እንዳይጨምር ያደርጋል። እነዚህ ዋናዎቹ የደን ጠቀሜታዎች ናቸው። ስለዚህ ደን ለምን ይጠቅማል? ዋና የደን ጥቅሞች እነማን ናቸው ብትባሉ እነዚህን ዋና የደን ጠቀሜታዎችን መለየት ያስፈልጋል። ከዚያ በመቀጠል የደን መጨፍጨፍ፣ ደን ጥቅም እንዳለው ሁሉ ደን እንዳለ መጨፍጨፍ፣ የደን መጨፍጨፍ። እነዚህ የደን መጨፍጨፍ መንስኤዎች ምንድን ናቸው? አሁን የምንመለከተው መንስኤዎች የደን መጨፍጨፍ ዋና መንስኤዎች እነማን ናቸው? ደን በምን ምክንያት ሊጨፈጨፍ ይችላል? የደን መጨፍጨፍ መንስኤዎች ብለን ስንመለከት የመጀመሪያው መጠለያና የቤት ቁሳቁስ ለመስራት መጠለያና የቤት ቁሳቁስ ለመስራት በሀገራችን በብዛት ደኖች የሚጨፈጨፉ ለእነዚህ ዓላማዎች ነው ማለት ነው። በመቀጠል ለምግብ ማብሰያ ማገዶነት ለምግብ ማብሰያ ማገዶነት በዚህ ምክንያት ደኖች ይጨፈጭፋሉ። በሶስተኛ ደረጃ ለእርሻ ስራ ማስፋፊያ ደኖች ይጨፈጭፋሉ። እንዲሁም ደኖች ለከተሞች መስፋፋት እና ሌሎች ልዩ ምክንያቶች አሉ። እነዚህ ዋና ምክንያቶች
ለደኖች መጨፍጨፍ መንስኤ ናቸው። እንግዲህ እነዚህ ደኖች በዚህ በተለያዩ ምክንያት የሚጨፈጨፉ ከሆነ እነዚህ ከደን የምናገኛቸው ጥቅሞችን ምን ልናንችልም ልናገኝ አንችልም። ስለዚህ ደኖችን መንከባከብ አለብን ወደሚለው እንገባለን። ይህ ከሆነ ደኖች ከተጨፈጨፉ በደኖች መጨፍጨፍ አማካኝነት የሚመጡ ችግሮች አሉ። እነዚህ በደን መጨፍጨፍ አማካኝነት የሚመጡ ችግሮች እነማን ናቸው? የደን መጨፍጨፍ የሚያስከትላቸው የደን መጨፍጨፍ የሚያስከትላቸው ችግሮች የደን መጨፍጨፍ የሚያስከትላቸው ችግሮች እነማን ናቸው? እነዚህን ዋና ዋና ችግሮች እናያለን። አንደኛ የአፈር መሸርሸር ያስከትላል። ሁለተኛው የዱር እንስሳት መሰደድ የዱር እንስሳት መሰደድ የዱር እንስሳት ይሰደዳሉ። ምክንያቱም የዱር እንስሳት ማለት በዱር ውስጥ በደን ውስጥ በጫካ ውስጥ የሚኖሩ እንስሳት ናቸው። ከሰው ልጆች ጋር ሳይላመዱ በጫካ የሚኖሩ እንስሳቶች የዱር እንስሳት እንላቸዋለን። ስለዚህ ደኑን ከጨፈጨፍንባቸው መጠለያቸውን አሳጣናቸው ማለት ነው። ሌላው የአየር ንብረት ለውጥ ማስከተል ይሄ ይከሰትና ደኖች የሚጨፈጨፉ ከሆነ ሌላኛው ንጹህ አየር ማግኘት ችግር የመዝናኛ እና የንጹህ አየር የማግኘት ችግር እነዚህ በደኖች መጨፍጨፍ አማካኝነት የሚከሰቱ ክስተቶች ወይም ደግሞ ችግሮች ብለን የምንወስዳቸው ናቸው። እንግዲህ ደን ማለት ምን ማለት እንደሆነ ጥቅሙን አይተናል። የደን መጨፍጨፍ መንስኤዎች ምንድን ናቸው? ደን ከተጨፈጨፈ የሚከሰቱ ችግሮች ምንድን ናቸው ካየን በኋላ አሁን ደግሞ የተፈጥሮ ሀብት አጠባበቅ ዘዴዎች ምንድን ናቸው? የተፈጥሮ ሀብት አጠባበቅ ዘዴዎች የተፈጥሮ ሀብትን በምን ልንጠብቅ እንችላለን? እነዚህ ዋና የተፈጥሮ ሀብት መጠበቂያ ዘዴዎች ዋና የተፈጥሮ ሀብት መጠበቂያ ዘዴዎች ስንት ናቸው? ሶስት ናቸው። አንደኛው ማነው? መተካት። ሁለተኛው መልሶ መጠቀም። ሶስተኛው መቆጠብ። እነዚህ ናቸው። ምን ማለት ነው ስንመለከት መተካት ማለት የአላቂ የሆኑ የተፈጥሮ ሀብቶችን በማያልቁ የተፈጥሮ ሀብቶች በመተካት መጠቀም ማለት ነው። ምክንያቱም የተፈጥሮ ሀብቶች አላቂና የማያልቁ ወይም የሚታደሱና የማይታደሱ የተፈጥሮ ሀብት ብለን በሁለት ከፍለናል። ስለዚህ የማይታደሱ የተፈጥሮ ሀብቶችን ታዳሽ በሆኑ የተፈጥሮ ሀብቶች በመተካት መጠቀም፣ ይህ ምን ብለን እንጠራዋለን? መተካት ብለን እንጠራዋለን። መልሶ መጠቀም ማለት ደግሞ አንዴ የተጠቀምንበትን ነገር በድጋሜ የቅርጽ የመጠን እንዲሁም የቀለም ለውጥ በማምጣት ምን ማድረግ ነው? መልሶ ጥቅም ላይ ማዋል። መቆጠብ ማለት ደግሞ የተፈጥሮ ሀብቶችን ስንጠቀም በአግባቡና አስፈላጊ ለሆነ ጉዳይ ብቻ በጥንቃቄና በአግባቡ መጠቀም ማለት ነው። ስለዚህ እነዚህ ሶስቱ ዋና የተፈጥሮ ሀብት መጠበቂያ ዘዴዎች የምንላቸው ናቸው። እነዚህን በደንብ መለየት ያስፈልጋል።